ይሄ ቦታ የዛሬ 10 ዓመት አካባቢ እኔ ማዳም ቤት ሆኜ 1000 ብር በመሰራበት ሰዓት ነበረ የተገዛው ቦታውና በነገራችን ላይ እናንተ በሰው ሀገር ሆናችሁ በቤተሰው ስም ቤት ወይም መሬት ገዝታችሁ ሀገር ገብታችሁ በስማችሁ ሳታዞሩ ቤት የኔ ነው ቤት ገዝቻለሁ ቤት እያሰራሁ ነው ምናምን የምትሉ እህቶቼ እንደው እየተጠናቀቃችሁ በነገራችን ላይ ሁሉም ቤተሰው እያልኩ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። እስኪ ዛሬ ወደ 10 ዓመት አካባቢ ወደ 11 ዓመት ይሆናል በርግጥ ወደዛ ሳፕል አርጋችሁና አንዳንድ ታሪኬ ልንገራችሁ ስለዚህ ቤት ማለት ነው። ያው በቅርብ ቀን ታውቃላችሁ ስለዚህ ቤት መቼስ እናንተ እና ሁሉም ነገር ከረፈደ በኋላ ነው እንትን የሚላችሁ። አሁን ላይ አይታወቃችሁም እናንተ ጓደኞቼና ያው በስራ ዓለም ላይም ስላላችሁ ገንዘብም ስላላችሁ አሁን ላይ ታወቃችሁ ይችላል። ግን እያዋለ እያደረ ሲመጣ እንደዚህ ቢሆን ለካ እንደዚህ ነበረ ብላችሁ ትጸጸታላችሁና እኔ ለዚህ መሬት ያወጣሁት ብር በሰዓቱ እንደው ካርታ ሳይት ፕላን ያለው ቤት ይገዛ ነበረ። አሁን ይሄ ቤት ከተሰራ 10 ዓመት ነው። ምንም አያፋይድም። በቃ መፍረስ ብቻ ነው ያለው አማራጭ ማለት ነው። ቤት አትሉት፣ ኩሽና አትሉት፣ ምን አትሉት። በሰዓቱ ግን ለዚህ ቤት በጣም ብዙ ብር ነው ያወጣሁት እኔ ጓደኞቼና ያው ካለው ምንዛሬ አንፃር ማለት ነው። ቆርቆሮ ግድግዳው እና 60 ምናምን ቅጠል ነው ሁሉም ነገር ሲሚን እንደገና ውሃ ልክ ድንጋዩ አሸዋው ምኑ በጣም ብዙ ብር ነው የወጣበት በሰዓቱ። ያው ብዙ ብር ነው ማለት ይቻላልና ያው ግቢው ግን አጠቃላይ ስንት መሰላችሁ? ፊት ለፊቱ 400 ይሆናል። ከጀርባ ደግሞ ፊት ለፊቱ 350 ይሆናል። ከቤቱ ጀርባ 400 ይሆናል። አጠቃላይ ወደ 800 ካሬ ነው መሬቱ ማለት ነው። እንግዲህ ያው በጣም ብዙ ነገር ታቅዶበት ነው የተገዛው። እኔ በጣም አስፋልት ዳር ስለሆነ ብዙ ነገር ነበር እኔ መኖሪያዬ ከተማ አድርጌ የስራ ቦታዬ እዚህ ቦታ ላደርግ ነበር በሰዓቱ። ይሄን ቦታ በሰፊው የያዝኩት ዴኬር ከፍትበታለሁ የሚል እቅድ ነበረኝ። መጋዘን ከፍትበታለሁ የሚል እቅድ ነበረኝ። ወፍጮ ቤት ከፍትበታለሁ የሚል እቅድ ነበረኝ። የከብት እርባታ፣ ዶሮዎች፣ ብቻ በጣም ብዙ ነገር ይሄ የቤቱ ጀርባ ነው። አስባችሁታል? በጣም ብዙ ነገር አቅጄ ነበር የገዛሁትና ሰፊ ነው። 800 ካሬ 900 ካሬ ማለት በጣም ትልቅ ሰፊ ቤት ነው። ይሄ ቤቱ ቢፈርስ ከዳር እስከ ዳር ቆማችሁ ብታዩት በጣም ሰፊ ቦታ ነውና ያው ለመኖሪያ ብዙም አይሆንም፣ ለስራ ነው ይሄ። እናንተ መኖሪያችሁን ከተማ አድርጋችሁ ለስራ ግን ሰፊ ቦታ ነው በጣም ማለት ነው። አካባቢው ላይ ጤና ጣቢያ አለ፣ ትምህርት ቤት አለ፣ መስጂድ አለ፣ አስፓልት ዳር ነው ምናምን ነገርና ለስራ ነበረ። ያው እንግዲህ ሁሉም ነገር እንዳሰባችሁ አይሆንላችሁም። ከ800 ካሬው ህለኔ ጋይስ 200 ካሬ በስርዓቱ እንኳን አልደረሰኝም በዚህ መሬት። እሱም በስንት መከራ። ለዚህ ነው በቤተሰው ስም የገዛችሁት መሬትና ቦታ የኔ ነው ብላችሁ ብዙም ተስፋ እንዳታረጉ። መታችሁ በስማችሁ እስካላዞራችሁ ድረስ በስማችሁ እስካላስደረጋችሁ ድረስ የምላችሁ ለዚህ ነው ጓደኞቼ። በእርግጥ ሁሉም ቤተሰው አይደለም። ከመቶ 10% ለልጁ ጉልበት ለልጁ ድካም የሚጨነቅ ሰው አለ እና ጓደኞቼ እኔ ይሄ ቦታ እንደው ቢሊየነር እንኳን ብሆን የሚጠፋልኝ አይመስለኝም። ምክንያቱም ለምዶ ልንገራችሁ በቃ ማዳም ቤት ሽንት ቤት አጥቤ መኪና አጥቤ እንደው ተሰድቤ ምናምን ላቤን ጠብ አድርጌ የገዛሁት መሬት ስለሆነ በጣም ነው የምበሳጭበት።
አንዳንድ እህቶቼ ሰርተሽ ታገኘዋለሽ ምናምን ምናምን ትላላችሁ። ኖ 10 አመት ማለት ቀልድ ነው እንዴ እናንተ? ቆይ አሁን እናንተ 10 ምናምን አመት ቁጭ ብላችሁ ንብረታችሁን ሰው ቢወስድባችሁ አሁንም እንደገና ያንን ንብረት ለማፍራት 10 ምናምን አመት ሰው ሀገር ላይ ልትሰሩ ነው፣ ልትቀመጡ ነው? እናንተ እኮ የሰው ልጅ ናችሁና ያው ከመጀመሪያ መጠንቀቁ አይከፋም ልላችሁ ፈልጌ ነው። ያው ይሄ ቤት ራሱ ጋይስ ቀማፊ ፋይዳውን ምንም አይጠቅም። እንጨቱ ለማገዶ፣ ቆርቆሮው ደግሞ ለአጥር ካልሆነ በስተቀር ከንቱ ድካም ነው ማለት ነው። እና ቤት ስታሰሩ ሲጀመር በጣም ጥንቃቄ አድርጉ። የምትኖሩበት ቤት ማለት መሰረት ነው፣ ዘላለም የምትኖሩበት ነው በዱንያ ላይ እስካላችሁ ድረስና በደንብ እንዲሰራላችሁም የምታሰሩት ሰው ማስጠንቀቅ አለባችሁ ጓደኞቼ። እና ደግሞ በእህት በወንድም በቤተሰቡ እንደዚህ ባጎት በዘመድ አዝማድ ምናምን ስም ቤት የገዛችሁ ሰዎች ደግሞ ቶሎ ብላችሁ ወደ ሀገር ገብታችሁ ቤታችሁን መልሱ። ያው ይሄ በእድሜ መጫወት ማለት ነው ጓደኞቼ። እኔ አሁን ለምሳሌ እንግዲህ ስንት አመት እየሰራውበትን እዚህ ቦታ ላይ አዋልኩት ልበል። የዛኔ ምንዛሬ በጣም ትንሽ ነው። በአሁኑ ሰዓት ቢሆን በጣም ትንሽ ብር የ1 አመት ብር ቢሆን ነው። የዛኔ ግን 1000 ድርሃም ማለት አስቡት እንግዲህና ዩቲዩብ ስላለኝ ሀገር ገብቼ ስራ ስለፈጠርኩኝ ስለምንቀሳቀስ እንጂ እንደው ተመልሼ ስደት መውጣቴ አይቀርም ነበር ጓደኞቼና ያው ከኛ ከአንድ እዛ አሁን ላይ አረብ ሀገር ላይ የምትኖሩ እህቶቼ ከኛ ትንንሽ ኮርሶች ውሰዱ። በነገራችን ላይ ይሄ እኔ አይደለም ያሰራሁት ያኛው ነው በኔ ብር የተሰራው ማለት ነውና እኔ ቤቱ ላይ አይደለም ፎከስ ያደረኩት መሬቱ ላይ ነው። ብዙ እቅድ ስለነበረኝ ብዙ ነገር እሰራበታለሁ ብዬ ስላቀድኩኝ ቤቱ ነበረ ያው እንትኑ ግቢው ሙሉ እንትኑ ነበረ አጠቃላይ የገዛሁት ግን አልሆነም ማለት ነው ጓደኞቼና ያው ጥንቃቄ ብታረጉ አይከፋም ልላችሁ ፈልጌ ነው። እኔ አሁን ያለኝ ጉልበትና በፊት የነበረኝ ጉልበት አይገናኝም ጋይስ። አሁን የበላሁበት እንኳን ተነስቼ ማጠብ አልቻልኩም ጋይስ። እንደው የፈላ ቡና እንኳን አቅርቤ መቅዳት አልችልም። በጣም ደክም ያለው ጉልበት የሰው ልጅ ይደክማል ጋይስ። ከትንሽ ጊዜ በኋላ በፊት የነበረው ፓወራችሁ አሁን ላይ በተለይ አንድ ብላችሁ ስትወልዱ ፓወራችሁ አይኖርም። ከሀገር ስትወጡ ለዓላማ ብላችሁ እስከወጣችሁ ድረስ ጠንቀቅ አርጋችሁ የምትሰሩትን ስቴፕ ባይ ስቴፕ መሆን አለበት። ቁጥጥር የበዛበት መሆን አለበት። ብቻ ብር መላኩ አይደለም። ገባችሁ? እዚህ የምትሰሩበትን የምታረጉትን ብቻ ሁሉ ነገራችሁ ማኔጅ የሚያረግላችሁ ሰው ያስፈልጋል ጋይስና እኔ ያው ብዙ ብላችሁ ደስ ይለኝ ነበር። አሁን እንግዲህ ባለፈ ክረምት ቤት አይሰራም እና ደግሞ በቃ ጋይስ ማውራትም አልፈለኩም ስለዚህ እና ውድ ጓደኞቼ ያው በትንሹም ቢሆን ስሜቴን ትረዱታላችሁ ብዬ ተስፋ አድርጋለሁኝ። ቪዲዮ ላይክ እያረጋችሁ እዚህ ጋር ወደ ሌላ ሄድኩ። ወደ 10 ምናምን አመት ወደዛ ተሳብኩ ማለት ነው። አያችሁ አፌ እያወራ ነው ግን ካሜራ ላይ መሆኔ እረስቼዋለሁ። እንዲህ ነው የምትጨልሉት። አሁን ካልተጠነቀቃችሁ እንዲህ ነው የምትጨልሉት ጓደኞቼና ኤኒዌይስ ለማንኛውም በዚህ በፊት ለፊቱ በምታዩት ግቢ በዚህች ቦታ እኔ ባለሁበት አካባቢ ምን ሊሰራ ይችላል? ምን የስራ ፈጠራ ልትፈጥሩ ትችላላችሁ? ኮሜንት ላይ እስኪ አስቀምጡልኝ። ቪዲዮ ላይክ